በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዐ ሥላሴ ለእላዊክሙ አብ ወልድ ወመንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘው ጊዜ የግብር ሶስትነታችሁ ለማግኘት ተመራምሮ አንድነትን ከሶስትነት ሳልቀላቀል የመለኮትን አንድነት በዘላለማዊት ሕልውና አምናለሁ። ለዝክረ ስምክሙ አብ ወልድ ወመንፈስ ቅዱስ ሆይ ከሶስት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለመኖር የባህሪ አምላክነታችሁን መለኮታዊ እጅ ከተከለው ተክለ ጽድቅና ፍሬያችሁን ከወይን ዘለላ ቸርነታችሁን ተመግቡኝ ዘንድ ደጅ እጠናለሁ። እኔ አገልጋያችሁ ለስዕረተ ርእስክሙ አብ ወልድ ወመንፈስ ቅዱስ ሆይ ስነ ጽላሎቱ ከህብረ በረድ ይልቅ ጽሩይ ባህሪ ለሆነ ለራስ ፀጉራችሁ ሰላምታ ይገባል። ስሉስ ቅዱስ ጸሎቱ እጅ መንሻችሁን የሆነ ነገሥተ ባህታዊ የተባለ ብዙ ገድል ሶስትነታችሁን አስተማረ። ሶስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። ለርእስክሙ አብ ወልድ ወመንፈስ ቅዱስ ሆይ የነፍስና የሥጋ ገዢ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳችሁ። በስም ሶስት በባህሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስ አሳንጿልና። ለገጽክሙ አብ ወልድ ወመንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዢ ለመሆን ተነሳስቶ ጸላኢ ዲያብሎስ ከባለሟልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ ባህሪያችሁና በአምሳላችሁ ሰውን ፈጠራችሁ፣ በሱ ቦታ ተካችሁ። ክብር ምስጋና ይገባችኋል ለዘላለሙ። ለቀራንብቲክሙ አብ ወልድ ወመንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጤ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀራንብቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ነቀዝ የማያበላሸው የእንቁ ባህሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነመ እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣው ያደርገኝ። ለአዕይንቲክሙ አብ ወልድ ወመንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል። ቅድምናችሁን ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃንም ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴም የነጭ ሐር ልብስ ይሆንልኝ። አሜን። ለአእዛኒክሙ አብ ወልድ ወመንፈስ ቅዱስ ሆይ በርዕይ የሚከተለው ሚስጥራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አዝናናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሶስትነታችሁ ፀሐይ በያዕቆብ በሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። ለመላሃቲክሙ አብ ወልድ ወመንፈስ ቅዱስ ብርሃናትን ከመፈጠራቸው በፊት በብርሃንነታችሁ ላሉ መልታችሁ ሰላምታ ይገባል። ስሉስ ቅዱስ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት የሐሜት ትል ነቀዝ የተሞላበት የምድር ገሃነም እሱ ነውና። ለአእናፊክሙ አብ ወልድ ወመንፈስ ቅዱስ ሆይ የምስጋናን መስዋዕት ለሚያሻትቱ ለአእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ጥበባችሁ በጥበብ የታወቀ ነውና። ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማይ የነፍሴን ቤት ይሰራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። ለዘዚአክሙ ከነአፍር አብ ወልድ ወመንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፍራችሁ ሰላም እላለሁ። ስሉስ ቅዱስ የቸርነት የባህሪያችሁ ነውና ይቅርታ አድርጉልኝ። የተስፋ ተመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የሚጎበኝበት እግር እያለች ሃይማኖቴን ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። ለአፍክሙ አብ ወልድ ወመንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደር ወይም ገዳመ አበባው ጌጡ ናችሁ። ስሉስ ቅዱስ በአንድ አላድ ከተቀረጸ የጣዖት አምልኮ በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛ አምላክ አምልኮቴ ለውጡልኝ። ለሰና ክሙ አብ ወልድ ወመንፈስ ቅዱስ ስጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደመናም የአንድነቱ ዝናማት ናችሁ። ስሉስ ቅዱስ በመንፈሳዊ ውስጣዊ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ
ከአይሁድ ጋር የተወገደች ለሕጋችሁም ቦታዋ ለቀቀች። በልሳንክሙ አብ ወወልድ ወመንፈስ ቅዱስ ነገር ሁሉ ከመናገሩ አስቀድሞ በመናገር ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ የመለኮታዊ መንበር መንግስታችሁ ስጋዊ መንበር መንግስትን የሚያስደነግጥ ነው። ሕጋችሁን በተላለፈ ትእዛዛችሁን ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዶስ ዓይን አየ። ገሊላዊው ይሁዳ የሞት ጎዳና ተጓዘ። ለቃልክሙ አብ ወወልድ ወመንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ጸጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ የታታሪ ነጋዴ ልዩ ገንዘብ ናችሁና ቅዱሳን በመንፈስ ቅዱስ ከሚወለድ ችሎታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማያት መክፈቻ ተቀበለ። ምዕመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። የእስትንፋስክሙ አብ ወወልድ ወመንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ስርየት ደማችሁ ስርየት ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እጮት። የእንስሳት ደም የጣዖትም አምልኮት እንደማይረባ አስቀድሜ ተመራምሬ እፈትኜዋለሁና። ለጉርኤክሙ አብ ወወልድ ወመንፈስ ቅዱስ ስለ ጥልቅ ንስሐ የተነሳን ሰቴ አንብዕ ደም አስፈላጊው ለሆኑ ጉባኤያችሁ ሰላምታ ይገባል። ስሉስ ቅዱስ ባለሟልነት ባለጸጋ ናችሁና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝማ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ በሮ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎት የእናንተ ብቻ ነው እንጂ። ለክሳድክሙ አብ ወወልድ ወመንፈስ ቅዱስ ከሳደ አዳምን ለፈጠረ መለኮታዊ ከሳዳችሁ ሰላምታ ይገባል። ስሉስ ቅዱስ በቸርነታችሁ ከኃይላችሁ ኃይልን አሳትፉኝና በሥጋ ጠፈር ወይም ሰማይ ላይ የአርሳኒዮስን ፀሐይ ገድል ትቆም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ በሰማይ ያለ ፀሐይ በቸርነታችሁ ኃይል ሊያቆም ችሏልና። ለመትከፊትክሙ አብ ወወልድ ወመንፈስ ቅዱስ የዓለም መሰረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ የማይነቅዝ የማይለወጥ የኖኅ የመርከቡ እፀውና ከማየ ሀይነ አይሃ ቀዝፋችሁ ያወጣችሁትን የኖኅን አሻጋሪውን ዋናተኛ ናችሁ። አቤቱ ሰው አምላክም ሰው ሆነ። በተዋሕዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ፣ በእሱ ፍቃድ ተፈጥረዋልና። ለከናፍሪክሙ አብ ወወልድ ወመንፈስ ቅዱስ በማዕከላይና በምልአተ ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ጠላት የሽንገላውን የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፉን አስተምሩኝ። ለዘባንክሙ አብ ወወልድ ወመንፈስ ቅዱስ መጽሐፍት እንደተናገረ የሰው እውቀት የመላእክትም አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበረከት ቅድመ ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ በአፋ በገፍ አካል የሚታየውን ውስጣዊ ሰውነቴን ሕንፃ ከመፍረስ አድናችሁ ለእናንተ ማረፊያ አድርጉት። ለእንግዳክሙ አብ ወወልድ ወመንፈስ ቅዱስ የንጉሳዊ ምክር ከተማ ለሆነ መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ የሰማይ መርከብ መልሕቅ ናችሁና የጠላት ዲያብሎስ የምቀኝነቱን የተንኮሉን መልአክ ሊያጠፋኝ በተከታተለኝ ጊዜ አስቀድሞ እስራኤልን ከባሕረ መስጠም እንዳዳናችሁት የቸርነታችሁ ባሕር ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። ለሐጽንክሙ አብ ወወልድ ወመንፈስ ቅዱስ የአገልጋያችሁ የጻድቃን መጠለያ ለሚሆን መለኮታዊ ሕፃናችሁ ሰላምታ ይገባል። ስሉስ ቅዱስ ከልቦናው የምትመነጭ የኢያሱ ፈሳሽ ውሃ ናችሁ። ስለዚህ በሥጋውም በነፍሱም እናንተ አድራችሁበት በረድኤት ትጠብቃላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤልም መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። ለአእዳዊክሙ አብ ወወልድ ወመንፈስ ቅዱስ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ፈጣሪ ገዢ ቸር ጠባቂዎቼ እናንተ ናችሁና። የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፈ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። ለመዝራእቲክሙ አብ ወወልድ ወመንፈስ ቅዱስ የአዳምን ወርች ላጸና መለኮታዊ ወርቾቻችሁ ሰላምታ ይገባል። ስሉስ ቅዱስ ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፉ እናንተ ናችሁና የተነሳህንን ሀብተ ንስሐ በልቦና መዝገብ አከማቹ። ለመንግስታችሁ ከዓይን የሚወርደውን የእንባ ግብር የገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኘ አንድነትን ስጡኝ። ለኩርናኢክሙ አብ ወወልድ ወመንፈስ ቅዱስ
የጸላኢ ዲያብሎስን ክርንን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱሴ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን ይቅርታ ዘራችሁን የባህሪያችሁ ፍቅር ስንዴ አድርጓችኋልና ወርሃ ዘርን የማስቀደም ወርሃ ማዕረግን በማስከተል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። ለመዓቲክሙ አብ ወልድ ወመንፈስ ቅዱስ ሰማይና ምድርን የማይመረምር ስልጣኑ የሚመጠን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ምስኪና ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካደረጀው ከባለጸጋው የስስት ልብስ ልማድ አላቀው አውልቀው በአማረ በአዲስ የሐር ግምጃ ምጽዋት አስጊጡኝ። ለእራሃቲክሙ አብ ወልድ ወመንፈስ ቅዱስ ዓለምን እንደ እንቁላል በያዙ መለኮታዊ መዳፎቻችሁ ሰላምታ ይገባል። ስሉስ ቅዱስ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለም በአንድነት የሶስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከእርሻ አንድን ትል የሚያረካ ዝናብን ለማዝነብ ቢከለክለኝም እንኳ እናንተ ግን በልቦናዬ እርሻ ላይ የሰላም ዝናባችሁን አስንቡልኝ። ለአጻብዒክሙ አብ ወልድ ወመንፈስ ቅዱስ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ መለኮታዊ ባህሪ አዳራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰው ልጅ አዳም በባለጸግነታችሁ በአጸናችሁት ጊዜ የሰማይ መላእክትም ካሁን በፊት ያላዩት ችሮታ አዩ። ስለሆነ መላእክት የሰው አገልጋዮች ተባሉ። ለገዋቲክሙ አብ ወልድ ወመንፈስ ቅዱስ የወርቅ ልብስ አስፈላጊ ያችሁ ላይደለ መለኮታዊ ጎናችሁ ሰላምታ ይገባል። ስሉስ ቅዱስ ዳሩ ግን ባህሪያችሁ የሚያስፈራ የሚያስደነግጥ ልብስ መብረቅ የሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቁ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግሥታችሁን ጽድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይምራኝ። ለከርስክሙ አብ ወልድ ወመንፈስ ቅዱስ የፍጥራኑን ሁሉ ሆድ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ በጽርሐ አርያም ባለ ዙፋናችሁ ስላላችሁ በዓለሙ ሁሉ ምሉዓን ናችሁ። ከሌላ ወገን ምክር የሚያሻው ባህርየ መለኮታችሁ በላይ የሰማይ ሳለ የምድርን መሰረት ይመረምራል ይቆጣጠራል። የምድርንም የመሰረት አምድ ተሸክሞ በላይ በሰማይ ይኖራል። ለልዕብክሙ አብ ወልድ ወመንፈስ ቅዱስ የአስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ አዳም ከኛ እንደ አንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግስታችሁን ድምፅ መለኮት በአደባባይ የተሰማ ጊዜ የሰባሌዎስ ሁከት ጸጥ አለ፣ የሞገዱም ማዕበል ጠፋ። ለኩልያትክሙ አብ ወልድ ወመንፈስ ቅዱስ በህላዊ አካል ትክክል ለሚሆኑ ኩልያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ከእናንተ ከሶስቱ አካል አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶቻችን ተስፋ በድንግል ማርያም ተፈጸመ። የነጻነት ግርማ መስቀልም በቀራንዮ አደባባይ ተተከለ። ለህሊናክሙ አብ ወልድ ወመንፈስ ቅዱስ በበጎ ሀሳብ በቸርነቱ ለሚታወቅ ህሊናችሁ ሰላምታ ይገባል። ስሉስ ቅዱስ ከከላውዲዮን ይልቅ የካራንን ምድር የመረጠ አብርሃምን የሶስትነታችሁን ትክክለኛ ሶስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገር ሶስት ሰዎች እየተመለከተም ከሶስቱ አንዱ ከልጅ ልጅም ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። ለንዋዬ ውስጥ ምህረትክሙ አብ ወልድ ወመንፈስ ቅዱስ ከውስጣዊ ባህሪያቸው የሚገኝ ቸርነታችሁ ሰላም እላለሁ። ስሉስ ቅዱስ የትሩፋን አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉ። ከገድላችሁ ገድል እሳተፍ ዘንድ በሄድኩኝ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከሰባራ አጽሙ ከልክሎኛል። ለሐቂክሙ አብ ወልድ ወመንፈስ ቅዱስ መታጠቂያው የቸርነት ሰቅ ለሆነ ወገባችሁ ሰላምታ ይገባል። ስሉስ ቅዱስ አምላክነታችሁን ለዓለም እንደሚመለከትበት ጣዖት ከንቱ አይደለ፣ የባህሪ አምላክነት ነው እኮ። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና። ባለ መስዋዕቱ አብርሃምም ለመስዋዕት የሚቀርበው ይስሐቅ ከመሰዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። ለአቁያጽክሙ አብ ወልድ ወመንፈስ ቅዱስ በዓይን ለማይታዩ ህልውናችሁ ተመራምረው ለማይደረስበት አቆያጽያችሁ ሰላምታ ይገባል። ስሉስ ቅዱስ የሰማይ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የምሸፍንበት የሰማዕትነት ልብስ ይሁነኝ። ቀዳሚ ሰማዕት እስጢፋኖስ የተከናነበው የሰማዕትነት የድንጋይ ልብስ የለኝም። ይልቁንም ሕፃኑ ቂርቆስ የተጎናጸፈው ልብስ እሳት በሰውነቴ ላይ ለጎናጸፍ
አልቻልኩምና ለአብራኪክሙ አብ ወወልድ ወመንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሳድግ አብራካችሁ ሰላምታ ይገባል። እርሱም የሰማርያ ስብኮልሃም ተጨማሪነት ፈጽሞ የማይፈለጉ ናቸው። ስሉስ ቅዱስ አቤቱ እኔ አገልጋያችሁን ባለሟል አድርጉኝና እንደ መላእክትም አሰልጠኑኝ። ከሰብአዊ ተገዥነት የገዥነትን ስልጣን አቀዳጁኝ። ለአእጋሪክሙ አብ ወወልድ ወመንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የአዳምን የሔዋንን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በአርጤምስና በዜዎስ የበቀለ የጣዖታትን ሐሰተኝነት የዕፀ ኃጢአትም ሁሉ መሰረቱ እነሆ ተነቃቀለ። ለሰኳኒክሙ አብ ወወልድ ወመንፈስ ቅዱስ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ግብር የሚያስከፍል የቀራጩን አለቃ የሚሆን ለበደለው ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኬዎስ ዕድል ፈንታችሁ ይቅርታችሁ ቸርነትን ያስተምረኝ አሜን። ለመክየድክሙ አብ ወወልድ ወመንፈስ ቅዱስ በአስአና በአረግት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ረቂቀ የሆናችሁ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁ ገንዘብ ጥሪ ቀማኛ ሽፍታ በቀማኝ ጊዜ ስለ እኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሪን ያለ ደግ ሰው ፈጽሞ አይገኝምና። ለአጻብዒክሙ አብ ወወልድ ወመንፈስ ቅዱስ ከጽፍሮቻችሁ ጋር ያለ መነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁን ክብር ከፍ ያለ ነው። የልስጥራን ሰዎች የአልህምት መስዋዕት አንሰዋላችኋለን እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። ለዘዚአክሙ ቁም አብ ወወልድ ወመንፈስ ቅዱስ የማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮ። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል ስለ ሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ትመሰገናላችሁ። ለመልክዓክሙ አብ ወወልድ ወመንፈስ ቅዱስ በመጽሐፍ እንደተነገረው ማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባዋል። ስሉስ ቅዱስ ከሃዲ አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። ሥላሴክሙ ሥላሴ አብ ወወልድ ወመንፈስ ቅዱስ እኔ አገልጋዮቹን ሦስትነታችሁን የሦስትነታችሁን መታመኛ ቦታ ያደርግልኝ። ስሉስ ቅዱስ የሦስትነታችሁ ብርሃን ከተቀዳጀው ዘንድ መላ ሰውነቴ አንድነታችሁን ሦስትነታችሁን የገለጻችሁበትን ዮርዳኖስ ይሆናልና ከዮርዳኖስ ምስክርነት አልሻም። አብ ስለ ልጁ ምስክርነቱን የሰጠበት የታቦር ተራራም አልመኘውም፣ እኔ ወራሴ ደብረ ታቦር ሆኛለሁና። ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ከባህሪያችሁ የተገኘ ባህርያዊ ልብስ ጥበብን የተጎናጸፋችሁ ናችሁና የንጉሡን ልጅ የኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወትን የደብረ ብርሃን ቤተ መቅደሱ ሕንፃ ከውስጣዊ ከእርሱ ምንጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። ለዘበነጊድ አቅረብክሙ አብ ወወልድ ወመንፈስ ቅዱስ በ47 ምዕራፍ የተከፈለ ያቀረብኩት የምስጋናችሁ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባህሪ ገጻችሁ ደስ የሚያሰኝ ፈገግታን የተመላበት ንዋየ ገጽ ስጡን። ለቅዱሳን በተዘጋጀው በ10ሩ አህጉር ላይም ስልጣን ሰጥታችሁ ሽሙን። ስሉስ ቅዱስ እኔ በደለኛ መሆን አገልጋያችሁን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን።